ይሄ ፓርት 2 ቪዲዮ ነው። ጉዞ ወደ ዱሉት እየሄድን የነበረው እና ሆቴላችን ደርሰን ነበረ። እንደምታዩት ሆቴላችን ይሄንን ይመስል ነበረ። ምግብ ምናምን ነገር ወደ ፍሪጅ እያስገባን ነበረ እና ይሄ ሆቴል ቡክ ያረኩት 20,000 ፖይንት የቼስ ፖይንት ተጠቅሜ ነው። በዶላር ቢሆን ግን ወደ $400 ነው ኮስት የሚያደርገው which is ወደ $200 ነው ሴፍ ያረኩት እና ዝና ባድ actually ዲነር እየበላው ነው። እዚህ ጋር ጣት የሚያስቆረጥም ዲነር። አሁን ያለውበት ቦታ ዱሉት ዳውንታውን ውስጥ ነው የሚገኘው። እንደምታዩት ዱሉት ማለት ይሄንን ይመስላል። kind of beautiful city እና የሆነ የሎስ አንጀለስ ቫይብ ነው የሚሰጠው because up and down ይሄ ነገር አለበት። እንግዲህ እኔ ሎስ አንጀለስ አንዴ ነበር የሄድኩት which is mostly የሚያውቀው በጂቲኤ ነው። በጠዋቱ እንነሳና ከዛ ዱሉዝን ጎብኘት አድርገን ወደ ብላክ ቢች እንሄዳለን። አሁን የሚገኘው ካናል ፓርክ የሚባለው ውስጥ ነን ማለት ነው። ዱሉት ሚኒሶታ። ይህ ብሪጅ የተሰራው 1905 ሲሆን ከዚህ በፊት እንደዚህ የነበረም ዲዛይኑ ወደ ግራና ቀኝ ሰው እና ፈረስ ምናምን ነገር ጭኖ ይጓጓዝ ነበረ። 1930 ላይ አካባቢ ደግሞ ሪቢልድ ያደረጉትና አስፋልት ገጠሙበትና ጀልባና ቦት ምናምን ነገር ሲመጣ ወደ ላይ እንዲነሳ ያደረጉ። ከዛ ጀልባ ካለፈ በኋላ ወደ ታች ሲመለስ መኪናና ሰው መተላለፍ ይችላል ማለት ነው። አሁን ከላይ የምትገኙት ጀልባ ከዛ ብሪጅ ሊያልፍ ነው። እኛ we are lucky enough to witness this። ወደ ላይ ይከፈታል ማለት ነው ያ ብሪጅ። ከዛ ይሄ ያልፋል ማለት ነው ከዛ በኋላ እና usually sunset እና sunrise ላይ ብቻ ነበር የሚከፈተው የብሪጅ። ከዛ ወደ ሙዚየም ውስጥ ገብተን ሙዚየም ውስጥ ያለውን ሂስቶሪክ የሆነ ነገሮችን አይተን እና በጣም ደስ ይል ነበረ። ከዛ ቀጥታ ወደ ብላክ ቢች ልንሄድ ድሪንካችንን ወስደን እየሄድን ነው። ድሪንካችን ገብቷል እና አሁን ቀጥታ ወደ ብላክ ቢች እየሄድን ያለ ነው። ከዛ ስደርስ አሳውቃቸዋለሁ። ባይ ዘ ወይ ፔዝ የሚባለው ፔመንት ኦፕሽን ስቲል አቬይላብል ነው። you guys still can use it። እንግዲህ ይሄ ኦፈር የሚያልቀው ሴፕቴምበር ውስጥ ነው። anybody can use it like ማንም ሰው ባንክ ያለው መጠቀም ይችላል። almost any bank so go have fun and get that money። ጉዞ ወደ ብላክ ቢች እያደረግን ነው። እንግዲህ እዛ ስንደርስ አሳያቸዋለሁ። በፓርት 3 እንገናኛለን። ፒስ አውት ፎር ናው።